አትሸማቀቁ፣ በግልጽ አውሩ እላችኋለሁ። ጭራሽ እኔ መታችሁ ልታሸማቅቁኝ ምናምን ትሞክራላችሁ። ሪሊ ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ሁሌ አእምሮዬ ውስጥ ይመላለሳል እና በተለይ ደግሞ ስፔሻሊ አረብ ሀገር ያላችሁ እህቶቼን ነው የሚመለከተው። አንድ ነገር ላካፍላችሁ ፈልጊያለሁ ማለት ነው እና አንድ ቤት ውስጥ ስንሰራ ሁለትና ከዛ በላይ ሰራተኞች ሊኖሩ ይችላሉ። አብዛኛውን ጊዜ የምንጎዳው ራሳችን ላይ አደጋ የምንፈጥረው እኛ ራሳችን በምንፈጥረው ስህተት ነው። እያወቅን ሳይሆን ባለማወቅ፣ ባለማስተዋል፣ ቦታ ባለመስጠት፣ ትኩረት ባለመስጠታችን ራሳችን ላይ በተዘናጋናቸው ነገሮች አደጋ ስንጥል ይስተዋላል ማለት ነው። እሱ ምንድን ነው? ከሌላ ሀገር ዜጋ ስንሰራ ምንም ችግር የለውም። ተጠንቅቀን ተጠባብቀን ስለሆነ አሳልፈው ሊሰጡን ይችላሉ ምናምን። ኤንዌይስ ብቻ የሆነ ኮንፈርት አይሰጠንም፣ እንጠነቀቃቸዋለን ማለት ነው። ነገር ግን ጥላት ከሩቅ አይመጣም እንደሚባለው ብዙ ጊዜ የራሳችን ዜጎች እንደ ራሳችን ነው የምናያቸው የምንቀርባቸው። እና አንዳንድ ልጆች አሉ በጣም የእውነት ነው የምላችሁ፣ ይሄ ነው ብዬ ቃል ለመስጠት ራሱ ይከብደኛል። እና ነገር ግን በአጭሩ እንደዚህ አይነት ችግሮችን ለመቅረፍ ጥላት ከሩቅ አይመጣም የሚለውን ነገር ያዝ አድርጋችሁ ነጮችን ወይም ጥቁሮችን የሌላ ሀገር ዜጎችን እንደምትጠነቀቁት የራሳችሁ ሀገር ዜጋ የራሳችሁን ሰው መጠንቀቅ መቻል አለባችሁ ማለት ነው። አንዱ ምንድን ነው? አዲስ ሰራተኛም ልትሆኚ ትችያለሽ፣ ነባርም ልትሆኚ ትችያለሽ። ማንኛውም ቦታ ላይ ሆኚ እና አዲስ ሁነሽ ነባር ሰራተኛ ካለችም ከገባሽ ስትገቢ ስለ ደሞዝሽ መንገርም ስለሷ ደሞዝም ማወቅ መጠየቅ የለብሽም፣ አስፈላጊ አይደለም። ነባር ከሆንሽም ደግሞ ያንቺን ደሞዝ መንገር፣ ይህን አዲሷ የምትመጣዋን ሰራተኛ ደሞዝ መጠየቅ አስፈላጊ ነው ብዬ አላምንም። ለምን መሰላችሁ? አንዳንድ ጊዜ አሁን ነባሮች ከፍ ያለ ደሞዝ በጊዜ ሂደት እድገት ይሰጣቸዋል፣ ደሞዝ ይጨመርላቸዋል። በህጉ ስኬል መሰረትም ያው ጭማሪ አለ ማለት ነው። እና አዲስ ሁነሽ ስትገቢ ደግሞ እንደሷ ስላልሰነበትሽ ስላልቆየሽ የተወሰነ ሊቀንስ ይችላል ማለት ነው። ስለዚህ እንደሷ ጥሩ ስራ ሰርተሽ ተመስግነሽ የበለጠ ሰርተሽ የእሷን ደሞዝ አይደለም ከሷ በላይ ለመስራት መጣር መፈለግ እንጂ እንደው ሜቢ እንኳን ብትነግራችሁ ወይም ብትነግርሽ እሷ እንደዚህ እየተከፈላት እኔ እንደዚህ እየሰራሁኝ ለምን እንደዚህ ብላችሁ ስራችሁን የምትገሉ የምታለምጡ ሰው ላይ የምታላግጡ ሰዎች አላችሁ። ወይ ደግሞ ቤት ውስጥ ነባር ሆናችሁ አዲስ የሚመጡ ሰራተኞች ከእናንተ በተሻለ ደሞዝ ሊመጡ ይችላሉ። እንደዚህ አይነት ሁኔታ ሲገጥማችሁ እኔ ይህን ያህል ዓመት ሳባክን ደሞዜ ይሄ ነው፣ እሷ ግን እንደዚህ ሆነች። ስለዚህ እሷ ያገኘችውን ደሞዝ አንቺም ለማግኘት ለመድከም ለመስራት መጣር መራመድ፣ ደረጃሽን ከፍ ማድረግ አንቺ ጋር የነበረው ጉድለት ድክመትሽን ለመሙላት ስነ ምግባርም ሊሆን ይችላል፣ የስራ አለመቻልም ሊሆን ይችላል። እና እነዚህ አይነት ጉድለቶቻችን ለመሙላት መታገል እንጂ ራሳችን ደሞዛችን ከነዛ ሰዎች ጋር እያመሳከርን እያወዳደርን ራሳችንም ሰላም አተን የሰዎችንም ሰላም መንሳት አለብን ብዬ አላምንም ማለት ነው። እንዳልኳችሁ በቃ የራሳችሁን ድክመት ደካማ ጎን ፈልጋችሁ ያንን ማስተካከል ብትችሉ ከዛ ሰው የተሻለ ካልሆነ ደግሞ እንደዛ ሰው መሆን መቻል ትችላላችሁ። ሁሉም ነገር በእጃችን ስለሆነ ያለው ማለት ነው። ምክንያቱም አንዳንድ ልጆች ሙያ ልመዱ ስትባሉ እንዲህ ሩዝ መቀቀል ሙያ ሆኖ ነው ምናምን እያላችሁ ራሳችሁን እየገደላችሁ ራሳችሁን ሽንት ቤት በማጠብ ብቻ እያቆያችሁ የራሷ ጉዳይ እሷ እኮ እንደዚህ ነው የምትበላው እንደዚህ ነው የሚከፈላት እያላችሁ የምታላግጡ ሰዎች አላችሁ። እና ስራችሁን አትጉዱ፣ ስራችሁን አትግደሉ። ሌላው ደግሞ አሰሪዎቻችሁ ላይ ሙድ የምትይዙ ይሄ አላስፈላጊ ስድብ፣ ጉጥጫ ስፔሻሊ ሶሻል ሚዲያ ላይ እያመጣችሁ የተለያዩ ቪዲዮ የምሰሩ ሰዎች አላችሁ። ስንናደድ ሲብስብን ሲጠናብን ሁላችንም ልናማረራቸው እንችላለን። ይሄ ጊዜያዊ ስሜት አለ አይደለ? የሆነ ልንሰድባቸው እንችላለን በውስጣችን ምናምን። ይሄ ሁሉም ጋር ያለ ስሜት ነው። ለምን እኛ
በህጉ መሰረት በሳምንት አንድ ቀን እረፍት አለን። ነገር ግን በሳምንት አንድ ቀን እረፍት ይቅርና በወር አንድ ጊዜ ስፔሻሊ ሀውስ ሜድ ላይ የምንሰራ ልጆች የለንም እረፍት እና ህጉንም ስለማይካተሉ ስለማያከብሩልን ከአንዳንድ ስጋቶቻቸው አንጻር ሙሉ ከአመት እስከ አመት እዛው ቤት ውስጥ ስለምንኖር እንሰላቻለን፣ ይደክመናል እና አንዳንድ ቃላቶችን የሆነ እንትን እንላለን። ነገር ግን ስራዬ ብላችሁ ቪው ለማግኘት ላይክ ለመሰብሰብ ይሁን የሰዎችን ቀልብ እናንተ ውስጥ ለማሳደር ኮንቴክት ሰርታችሁ ቪዲዮ ሰርታችሁ የምትሰሩ ሰዎች አላችሁ። ጋይስ እስኪ ልብ ብላችሁ ይዩት። መጣንባቸው እንጂ አልመጡብንም። ስለዚህ ይሄን ነገራችሁን ያዝ አድርጉት። ይሄ ለሶሻል ሚዲያ የምትጠቀሙትን ነገር ፕሊስ ያዝ አድርጉት። በኋላ በቀጥታም ሊሆን ይችላል፣ በተዘዋዋሪ መንገድ ሊሆን ይችላል። ጉዳቱ እጅግ በጣም ከፍ ያለ ነው። ስፔሻሊ አሁን ዩናይትድ አረብ ኢማራት በሶሻል ሚዲያ የማይሆኑ ነገሮችን የሚያሰራጩ ሰው በጣም ህግ ጠበቃ አድርጋለች አሁን ካለችው የሀገሪቱ ደህንነት አንጻር። ስለዚህ በየትኛውም ሀገር ጥብቅ ነው። ራሳችሁን ከእንደዚህ አይነት አደጋ ጠብቁ፣ ታቀቡ። ምን አይነት ቪዲዮ ሰርታችሁ መልቀቅ እንዳለባችሁ ለይታችሁ እውቁ። ሪከርድ አድርጋችሁ ከመልቀቃችሁ በፊት 2-3 ጊዜ አዳምጡት ነው የዛሬው መልእክቴ። በተረፈ በጣም ነው የምወዳችሁ፣ የማከብራችሁ። ባይ ባይ።